ሄሎ ጋይዝ እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ሰላምታን በማስቀደም የዛሬ ቪዲዮችን እንጀምራለን። በተለይ የዛሬ ቪዲዮ ቴክኒካል ቪዲዮ ስለሆነ እርግጠኛ ነኝ በጣም ነው የሚጠቅማችሁ። ከሳምንት በፊት የተለያዩ ትላልቆች ቻናል የሆነ ቪዲዮ ቴክኒካል የሆነ ቪዲዮ ሲለቁ አይተናል እና ይሄ ቪዲዮ ትረስትፉል ነው ወይስ እዛ ላይ የተለቀቁት ኢንፎርሜሽን ትክክል ናቸው የሚለውን ሲስተማቲክ ለርኒንግ ሴንተር ቻናል ሪስፖንድ ለመስጠት ይህን ቪዲዮ ይሰራል ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ ሰብስክራይብ ማድረግ እንዳትረሱ። የቪዲዮቹን ይዘት ስናይ ቪዲዮቹ ፎር ሹር ለተማሪዎች ፈተና ላይ ምናምን ሲፈተኑ ማያውቁትን ጥያቄ እንዴት ሳይንቲፊክ ገስ መሙላት እንዳለባቸው ታስቦ የተሰሩ ቪዲዮዎች ናቸው። ፎር ሹር እነዚህ ቴክኒካል የሆኑ በዚህ ኬዞች ላይ የምንጠቀማቸው ሲስተሞች አሉ። አብዛኛቸውም የሚሰሩም አሉ ማይሰሩም አሉ። ከነዚህ ውስጥ እነዚህ ቻናል የተጠቀሙት ሲ ቴክኒክን መጠቀም ነው። ይሄ ማለት አብዛኛው መልቲፕል ቾይስ የሚሆነው ሲ መልስ ነው የሚል አይነት አይዲያ ይዞ ነው ያቀረቡልን። እኛ ግን በዚህ በሰሩት ቪዲዮ ላይ ሪስፖንድ ስንሰጥ ሲ ቴክኒክን በተለይ እነዚህ ናሽናል በሆኑት ኤግዛሞች ላይ እንደነ ሞዴል እንደነ ኤግዛም እና የተለያዩ ሪኤግዛሚኔሽን ፈተናዎችን በናሽናል ደረጃ በከፍ ያለ ኢንስቲትዩሽን የሚቀርቡት እነዚህ ፈተናዎችን ሲ ቴክኒክ መጠቀም ያዋጣል ወይስ አያዋጣም የሚለውን ፎር ሹር በእርግጠኝነት የሚያዋጣ ነገር አይሆንም። እና የምትሉ እነዚህ ናሽናል የሆኑት ኤግዛሞቹ እንደነዚህ አይነት ሲምፕል የሆኑትን ሾርትከት እንደ ተማሪ እንደሚጠቀሙ አእምሯቸው ላይ ስለሚያስተውሉ እንደዚህ አይነትን 100% አይጠቀሙትም። የተለያዩ ቢም ቴክኒክ ቢኖር ሲም ቢኖር ኤም ቢኖር እነዚህ አይነት ቴክኒኮች ወይም ሾርት ከቶች ፎር ሹር እንደዚህ አይነት ናሽናል ኤግዛሞች ላይ ስለማይሰሩ ተማሪዎች እንደዚህ በእነዚህ አይነት ቪዲዮዎች የሚለቀቁ የሚሰሙ ተማሪዎችም ካላችሁ እባካችሁ እንዳትሞክሩት። በጣም 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 ጥንቃቄ የሚፈልግ ኤግዛሚኔሽን ስለሆነ ናሽናል ኤግዛሞች እንደዚህ አይነት ሾርት ከቶች ፎር ሹር 100% ምንም ከፍ ያለ ውጤትም ሊያስገኙ ስለማይችሉ ባትጠቀሙት ተመራጭ ይሆናል ማለት ነው። ግን ማታውቁትን ጥያቄዎች ለመስራት ወይም በገስ ሲስተማቲክ ሆናችሁ ለመሙላት የተለያዩ ዘዴዎች ይኖራሉ ብላችሁ የምትጠይቁ ከሆነ 100% የተለያዩ ሳይንቲፊክ ቴክኒካል እና አፕሩቭድ የሆኑ ገሶች አሉ። ከነዚህ ውስጥም እነዚህን በተከታይ ምናይ ይሆናል። አንደኛው ፕሮሰስ ኦፍ ኢሊሚኔሽን ይባላል። ይሄ ቴክኒክ የተለያዩ ለወር ግሬዶች ላይ ፎር ሹር ተጠቅማቸዋል። ይሄ ማለት የተለያዩ ክሊር የሆኑትን ኦፕሽኖች ኤሊሚኔት ወይም ሪሙቭ ማድረግ ነው እና የቀሩትን ኦፕሽኖች ላይ ሞር ፎከስ አድርገን ለማስታወስ እየሞከርን የተሻለውን ለመሙላት የሞከር ነው። ይሄ ቴክኒክ ዋና ግቡ ፖሲቢሊቲውን መቀነስ ነው። ሮንግ የሆኑትን ቾይሶች ፖሲቢሊቲውን ለመቀነስ ነው። እነዛን ኦፕሽኖችን በመቀነስ ሞር ክሊር እና አንሰር ይሆናል ተብሎ የሚገመቱትን በማስቀመጥ መልሱን ለማግኘት የሚሞከር ሂደት ነው። ፕሮሰስ ኦፍ ኤሊሚኔሽን ያው ለወር ግሬዶችም ላይ እንደሰራችሁት ወይም እንደተጠቀማችሁት እርግጠኛ ነኝ። በጣም በጣም ሳይንቲፊክ እና በጣም ይሄ እንደውም ተማሪውን መጠቀም ያለበት ዋነኛው ቴክኒክ ቢሆን ፕሮሰስ ኦፍ ኤሊሚኔሽን ነው ማለት ነው። ሌላኛው ፕሮሰስ ትረስት ዩር ገት ይላል። ይህ ማለት የመጀመሪያ
የሞላችሁት መልስ ትክክል ነው የሚል ይዘት አለው። ይሄም ለምንድን ነው ካላችሁ አይምሮአችን እነዚህን ኢንፎርሜሽን እንድንሞላ ወይም የመጀመሪያውን መልስ እንድንሞላ የሚያደርገን ቤዝድ ኦን ሰብ ኮንሽየስ ሚሞሪ ያለፉት እኛ ኬር በማንደርጋቸው ወይም በማናስታውሳቸው ሚሞሪ ላይ ቤዝድ ሆኖ ነው ወይም ክላስ ውስጥ በሰማነው ኢንፎርሜሽን ላይ ቤዝድ ሆኖ ያን ኦፕሽን እንድንሞላ ስለሚያስገድደን ወይም ስለሚያዘን ኦፕሽናሊ መጀመሪያ ላይ አይምሮአችሁ ያዘዛችሁ መልስ ብዙ ጊዜ ትክክል የመሆን እድል ይኖራቸዋል ማለት ነው። ለዚህ ቪዲዮ ሶስተኛና የመጨረሻ የሚሆነው look at context clues or hints። ይሄ ማለት እዛው ኤግዛም ላይ እያላችሁበት ሌላ ኩዌስችን ሌላ ፓርቱ ላይ ክሎዎችን መፈለግ ነው። ብዙ ጊዜ ተመሳሳይ ጥያቄዎች ቦታ ተቀያይሮ የመጀመሪያው ኩዌስችን ወይም ሌላ ቦታ ላይ ቾይዞች ላይ ኦፕሽናሎች ላይ መቅረብ ስለሚችል እነዚህ ክሎዎችን መፈለግ ነው። ይሄ ቴክኒክም ብዙ ጊዜ ኢንትራንስ ላይ የሚሰራ ቴክኒክ ነው። አይ ዶንት ኖ እነሱም ተማሪ እንዲጠቀም እንደሚያስቀምጡ ወይም እንደዚህ እንደ ጀነራል እንደሚቀመጥ ሳያስቡት እንደሚያስቀምጡ እኔ እንጃ። ብቻ ሪሊ ቴክኒክ በጣም ብዙ የሚሰራ ቴክኒክ ነው። ብዙ ጊዜ የሚከብዳችሁን ጥያቄ እስቲ ሌላ ፓርቶች ላይ ወይም ሌላ ኩዌስችን ላይ ሄዳችሁ ሪሌትድ የሆኑን ጥያቄዎች እዩት እስቲ። አንዳንድ ቦታ ላይ ቾይዞች ላይ መልስ ልታገኙ ስለምችሉ ዝም ብላችሁ እንዳትሞሉ። እንደነገርኳችሁ እነዚህ ቴክኒኮች በጣም ትረስትፉል እና ቴክኒካል የሆኑ ቴክኒኮች ናቸው። እነዛም እንደዛም ቢሆን እነዚህን ቴክኒኮች የምትጠቀሙት የመጨረሻ ሁኔታ ላይ ብቻ ስትደርሱ ነው። ጥያቄዎቹ ሲከብዳችሁ ምንም ኢንፎርሜሽን ሳይኖራችሁ ዝም ብለን ገስ ከምንሞላ ብላችሁ ዝም ብላችሁ ገስ ከምትበሉ እነዚህ ሳይንቲፊክ ቴክኒኮች በጣም ተመራጭ ይሆናሉ ማለት ነው። ላይክ አይ ሴድ ወይም እነዚህ ቴክኒኮች ዝም ብላችሁ አትጠቀሙ። ምንም አታውቁት ጥያቄ ገስ ከምትሞሉ እነዚህን ተጠቅማችሁ ብትሞሉ ተመራጭ ነው በሚል ነው ይሄን ቪዲዮ የሰራንላችሁ ማለት ነው። ይሄ ቪዲዮ ከተመቻችሁ ይሄን ቻናል ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። ግን ቪዲዮን ሳንጨርስ በፊት ፎር ክላሪፊኬሽን ወይም ግልጽ ለማድረግ ያህል እነዚህ ታላላቅ ቻናል የሰሩትን ቪዲዮ ምንም ስህተት የለውም። 100% ትክክል ነው። የተለያዩ ዩኒቨርሲቲ ደረጃ የምትሄዱ ግሬድ ለወር ግሬድ 11 12 ላይም ብትሄዱ ሲ ቴክኒክ በጣም 100% የሚሰራ ቴክኒክ ነው። ግን በናሽናል ደረጃ የሚቀመጡ ኤግዛሚኖችን ወይም የሚሰጡ ኤግዛሚኖችን እንደነ ኢንትራንስ ኤግዛም ላይ ተመራጭ እንዳልሆኑ በዚህ ቪዲዮ እንደገለጽ ነው ነግሬያችኋለሁ። በጣም አይመከሩም። ናሽናል ኤግዛሞች ላይ እነዚህ አይነት ሾርት ከትን በጣም ሬዚስት ወይም ሪሙቭ ለማድረግ በጣም ስለሚሰሩ እነዚህ ሲ ቴክኒክ በናሽናል ደረጃ ብቻ ላይ እንዳትጠቀሙ። ግን አልፋችሁ ዩኒቨርሲቲ ደረጃም ስደርሱ ወይም ለወር ግሬድ ያላችሁ ተማሪዎች ይሄን ቪዲዮ የምታዳምጡ ካላችሁ በጣም የሚሰራ ቴክኒክ ነው፣ ተጠቀሙ። ላይክ አይ ሴድ ይሄን ቪዲዮ በጣም ጠቃሚ ሆኖ ካገኛችሁት ሰብስክራይብ እና ቻናሉን ላይክ በማድረግ ቻናሉን አብረን እናሳድግ። እንደዚህ አይነት ተመሳሳይ ጠቃሚ የሆኑትን ይዘቶች ወይም ቪዲዮዎችን ማቀርብላችሁ ይሆናል። ቴንክ ዩ